እናት ማለት ያቺ ናት። ስታረግዝህ ተቸግራ፣ ስትወልድህ ተቸግራ፣ ስታሳድግህ ተቸግራ፣ እሷ ተርባ አንተን አብልታ ታድራለች። እሷ ተጠምታ አንተን አጠጥታ ታድራለች። እሷ ተበርዳ አንተን አልብሳ ታድራለች። ላንተ ብላ ሰው ቤት ትሰራለች። ላንተ ስትል ትገለመጣለች፣ ትሰደባለች። ወላሂ ያ አብደላህ አባትህ ሁለት ፊት ያወጣው ባንተ ነው። ልጅ አሳድግ ብሎ እንዴት ላልብሰው፣ እንዴት ላጠጣው፣ እንዴት ላብቃቃው እያለ ስላንተ ሲጨነቅ ፊቱ በለዘ፣ ፊቱ ጠቆረ። እናት ባንተ የተጨነቀ ፊቷ ሁለት ፊት አወጣለች። ፊቷ ተቀይሯል። ከስታ ከሰውነት ወጣ ትሄዳለች። ልጅ አሳድግ ብላ፣ ልጄ ይመርበት ብላ፣ ልጄ ደረጃ ይድረስልኝ ብላ። አንድ ሰው ወደ ዑመር ዘንድ መጣና ያ ዑመር አንተ ዑመር ሆይ አላቸው፣ ይህች እናቴ ናት። እኔ ለሷ በቅሎ ሁኜላት ሀጃዋን ሁላ የምታወጣው እኔ ላይ ነው። ማበላት እኔ፣ ማጠጣት እኔ፣ ማለብሳት እኔ፣ ምንከባከባት እኔ፣ ሁሉን ነገር የማደርገው እኔ ነኝ። هل አደይቱ ሐቀሃ የእናቴን ሐቅ ተወጥቻለሁን ብሎ ዑመርን ጠየቃቸው። فقال عمر لا እናትህን ሐቅ አልተወጣህም አሉት። وأنت تصنعه بها وأنت تتمنى فراقها አንተ እኮ እናትህን ስትخدم የነበርከው እናቴ መሸሙታ በተገላገልኳት እያልክ ነው። እናቴ መሸሙታ ባረፍኩኝ እያልክ ነው። እናቴን ቀብሬ መሸ ባረፍኩኝ እያልክ ነው። وهي تصنعه بك እሷ ግን ያንን መልካም ስራ ባንተ ላይ ስትሰራ የነበረችው وهي تتمنى بقاءك ልጄ ይሞትብኝ ይሆን ወይ ያለች ነው። ልጄ አርጎ ደረጃ ይደርስልኝ ይሆን፣ ከሰው በላይ ይሆንልኝ ይሆን፣ ልጄ ያገባ ይሆን፣ ልጄ ይወልድልኝ ይሆን፣ ዓለሜን ያሳየኝ ይሆን፣ ልጄ ከፍልልኝ ይሆን፣ ልጄ ይስቅልኝ ይሆን ወይ ያለች ነው። ቆሻሻህን ስታጸዳ የነበረችው፣ እየተራበይ ስታበላ የነበረችው፣ እየተጠማይ ስታጠጣ የነበረችው አንተማ መሸሙታ በተገላገልኩ እያልክ ነው። ያንተና የሷ ደግሞ ምን ይገናኛል? والله يا عبد الله ወደ አብደላህ ኢብኑ ዑመር ዘንድ አንድ ሰው መጣ። አንድ ሰው ከየመን حمل امه እናቱን ተሸከመ። على عنقه በትከሻው ላይ እናቱን ተሸከመ። وهو يطوف بها حول البيت وهو يقول اني لها بعيرها المذلل اذا زعرت ركابها لم ازعر اتراني جزيتها يا ابن عمر እናቱን ከየመን ተሸክሙ